አፕሊኬሽኑን ከፍታችሁ ስለገባችሁ ብቻ ምንም ነገር ሳትሰሩ 1.10 ዶላር ይሰጣችኋል ማለት ነው። ይሄንንም ደግሞ 10 ዶላር ስትደርሱ በፔፓላችሁ ማውጣት ትችላላችሁ ማለት ነው። በአንድ ቀን እስከ 100 ዶላር የሚሰሩ ልጆች አሉ ማለት ነው። ያንንም እንዴት እንደምትሰሩ በዚህ ቪዲዮ አሁን የምንመለከት ይሆናል ማለት ነው። እዚህ ጋር እንደምትመለከቱት ብዙ ነገሮች አሉ። እዚህ ጋር አሁን ሾፕ ነው፣ ይሄኛው ደግሞ ስፒን ነው ማለት ነው። እንደምትመለከቱት ይሄኛው ደግሞ ጌም ነው። የተለያዩ ጌሞች አሉ እዚህ ጋር ወደ ላይ ከፍ አድርገው ስቶር ባደረገው እንደምትመለከቱት የተለያዩ ጌሞች አሉ። ይሄኛው ደግሞ ምሳሌ በሳምንት የሚሰጣችሁ ነው፣ እድል ይሰጣችኋል። በዛች እድልተኛ ከሆናችሁ እስከ 1000 ዶላር ልታገኙ ትችላላችሁ ማለት ነው። ይሄኛው ደግሞ እንደምትመለከቱት ቀጥታ 10 ዶላር ስንደርስ ብራችን የምናወጣበት ቦታ ነው ማለት ነው። ብራችን እንዴት ነው የምንቀበለው ካላችሁ በፔፓል መቀበል ትችላላችሁ። 10 ዶላር ስትደርሱ መቀበል ትችላላችሁ። እኔም አውጥቼ ያየሁት አፕሊኬሽን ነው። በአንድ ቀን እስከ 100 ዶላር እስከ 200 ዶላር የሚሰሩ ልጆች አሉ ማለት ነው። ምናልባት ተሸነው ካላችሁ ከፍታችሁ ምናልባት ቡና ቤት ቁጭ ባላችሁበት ሰዓት እስከ 2 ዶላር ልትሰሩ ትችላላችሁ ማለት ነው። እንዴት ነው የምትሰሩት ካላችሁ እዚህ ጋር አሁን ሪዋርድ ሰጣችኋል። እዚህ ጋር 130 የሚለው ሪዋርድ አለ አይደል? ልክ እዚህ ጋር አሁን ቪዲዮ ስታዩ ጌም ስትጫወቱ ያ ይሄ ሪዋርዱ ይጨምራል ማለት ነው። ቪዲዮ ስታዩ ስፒን ታረጋላችሁ። ስፒን ስታረጉበት ሰዓት ደግሞ እድልተኛ ከሆናችሁ እስከ 100 ዶላር ልታገኙ ትችላላችሁ ማለት ነው። ኦኬ ተግባባን። ስለዚህ አሁን ወደ ጉዳያችን እንሄዳለን ማለት ነው። ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ያ ጀማዓ? ዛሬም በአዲስ ቪዲዮ መጥቻለሁ። በዚህ ቪዲዮ የምንመለከተው ቡና ቤት ቁጭ ብላችሁ እንዲሁም ደግሞ ቢሮ ውስጥ ቁጭ ብላችሁ የተለያየ ስራ ልትሆኑ ትችላላችሁ። የቤት ሰራተኛ እንዲሁም ደግሞ የተለያየ ላይ በመግባት አይጠበቅባችሁም። ጌም በመጫወትና እንዲሁም ደግሞ ቀጥታ የተለያዩ ቲክቶክ ቪዲዮዎችን በማየት ቀጥታ ብር የምትሰሩበትን አፕሊኬሽን ነው ይዤላችሁ የመጣሁት ማለት ነው። እንዲሁም ደግሞ መግቢያዬ ላይ እንደተናገርኩት ስለከፈታችሁት ብቻ 1.10 ዶላር ይሰጣችኋል ማለት ነው። እሱን ደግሞ እንዴት እንደሚሰጣችሁ በዚህ ቪዲዮ አሁን አብረን የምንመለከት ይሆናል ማለት ነው። እንግዲህ ለማረጋገጣችሁ ነፃ እንዴት ይሰጠናል ካላችሁ ምናምን አታምኑ ትችላላችሁ። እዚህ ጋር እንደምትመለከቱት የዶላር ምልክቱ ይኸውና 0 ነው። እዚህ ጋር ሪዋርድ ራሱ 0 ነው ማለት ነው። ስለዚህ አሁን ቅድሚያ መመዝገብ ስላለብን ቀጥታ እንመዘገባለን ማለት ነው። አፕሊኬሽን የት ነው የምናገኘው ካላችሁ አፕሊኬሽን የት እንደምታገኙ አሁን አሳያችኋለሁ ማለት ነው። ኦኬ እንደምትመለከቱት አሁን ወደ ፕሌይ ስቶር ላይ ትገባላችሁ። ወደ ፕሌይ ስቶር ላይ ከገባችሁ በኋላ እዚህ ጋር ሰርች በተን ላይ አንድ ጊዜ ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ ፕራይዝስ ብላችሁ ጽፋላችሁ። እዚህ ጋር ፕራይዝስ ብለን ጻፍን፣ ከዛ ሰርች እናደርገዋለን ማለት ነው። እንደምትመለከቱት ፕራይዝስ ብለን ስንጽፍ እናንተ ታወርዱታላችሁ። እኔ ስላወረድኩት ቀጥታ እገባለሁኝ ማለት ነው። እኔ ቀጥታ እገባለሁ፣ እናንተ አውርዱ። ካላወረዳችሁ አዲስ ስለሆናችሁ ማለት ነው። ስለዚህ ገባው እኔ። እንደምትመለከቱት ቀጥታ እንደዚህ ያስገባናል። ቀጥታ መመዝገብ ስላለብን አሁን እንመዘገባለን ማለት ነው። እዚህ ጋር መተን አሁን ቀጥታ እንዴት እንደምንመዘገብ አሁን አሳያችኋለሁ ማለት ነው። ኦኬ እዚህ ጋር ትመጡና አሁን እዚህ ጋር እንደምትመለከቱት የጥያቄ ምልክት አለች። እዚህ ጋር እሷን አንድ ጊዜ ክሊክ እናደርጋለን ማለት ነው። እንደምትመለከቱት ይሄ በዚች ጋር አሁን ያለው ምልክት አለች። እሷን አንድ ጊዜ ክሊክ እናደርጋለን። ኦኬ እንደምትመለከቱት ክሊክ ካደረግን በኋላ እኛ አሁን መመዝገብ ስላለብን እንመዘገባለን ማለት ነው። እዚህ ጋር ሴቭ ዩር ፕሮግረስ የሚለውን አንድ ጊዜ ክሊክ እናደርገዋለን። ልክ ክሊክ ስናደርገው በጎግል ተመዝገቡ ነው የሚለን፣ በጎግል እንመዘገባለን ማለት ነው። ኦኬ አሁን እዚህ ጋር እንደምትመለከቱት እንመዘገብ ነው ማለት ነው። ኮንቲኒው አልኩት። ጠብቁታላችሁ ትንሽ ጊዜ። እንግዲህ አሁን እዚህ ጋር ያው እንደምትመለከቱት እንደዚህ ቀጥታ ይዞን ገባ ማለት ነው። ኦኬ አሁን ነፃ 1.10 ዶላር እንዴት እንደሚሰጣችሁ አሁን ልንገራችሁ። እዚህ ጋር ትመጡና እዚህ ጋር ከታች አሁን ስፒን ምትላለች። ስፒን ምትለዋን አንድ ጊዜ ክሊክ አደርጋታለሁ። ክሊክ ካረኳት በኋላ ፕሌይ አንሎክ ሚለውን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። ከዛ ክሊክ ካረኩት በኋላ እዚህ ጋር እንደምትመለከቱት ጌም ተጫወት እያለኝ ነው። ጌም እጫወታለሁ። ዝም ብዬ አንድ ጌም ትጫወታላችሁ እናንተ እንትን እንዳይላችሁ ማለት ነው። እዚህ ጋር 1.10 ዶላር ማለት ግዴታ አሁን ጌም ተጫወታችሁ አይደል ለሚሰጣችሁ ማለት ነው። ግን ፕሌይ ለዋለሁ። ፕሌይ ካልኩት በኋላ እዚህ ጋር አሁን መጣንና ያው ጌም አሁን እዚህ ጋር እንጫወታለን። እዚህ ጋር የምትመለከቱት ጌም እዚህ ጋር ትሞታላችሁ። ያው መጣን አይታችኋላ። ያው እንደዚህ
ያረጋችሁ ተጫወታችሁ ዮ ስንት እንደሰጠኝ ተመልከቱ። ምንም በቃ ቡና ቤት ቁጭ ባላችሁበት ሰዓት የምትሰሩት ስራ ነው። ምንም እንትን የሚላችሁ ነገር የለም። ቡና ቤት እዛው ቁጭ ብላችሁ መስራት ትችላላችሁ። ይሄን ስራ ምንም እንትን የሚላችሁ ነገር ስራችሁ የሚገድበው ነገር የለም። በፈለጋችሁበት ሰዓት ከፍታችሁ መስራት ብቻ ነው የሚጠበቀው ማለት ነው ከናንተ። ስለዚህ አሁን እንዴት እንደምትመለከቱት አሁን ስፒን ነው። ስለዚህ አሁን ምን እናደርጋለን መሰላችሁ? ሲምፕሊ አንድ ቪዲዮ አይተን እንመለሳለን ማለት ነው። ትንሽ ነው 15 ደቂቃ ወደ እንደዛ አካባቢ ነው ማለት ነው። ስለዚህ እንዴት እንደምናይ አሁን አሳያችኋለሁ። እንግዲህ ይሄው ቅድም ያቺን ጌም ስለተጫወትኩ ብቻ ፍሪ ስፒን አለኝ ማለት ነፃ ነው የሚሰጣችሁ ስፒኑ ማለት ነው። እዚህ ጋር አሁን መጥቼ ስፒን ነው ያለው። እዚህ ጋር አሁን ስፒን ፎር አንድ ነው ሰጠኝ። ክሊክ ላደርጋት ማለት ነው። እንግዲህ አሁን ይሽከረከራል። ይሄው $1 ሰጠኝ። ይሄው እንደምትመለከቱት $1 ሰጥቶኛል ማለት ነው። ይቅርታ አድርጉልኝና ቀጥታ $1 ሰጠኝ ማለት ነው። አሁን እዚህ ጋር $1 እንደማረጋገጥ ያክል ይሄውና አይታችኋላ $1 የሰጠኝ እዚህ ጋር እንደምትመለከቱት $1 ሰጥቶኛል ማለት ነው። እዚህ ጋር አሁንም $0.10 ለመውሰድ ከፈለጋችሁ እኔ ያው ቪዲዮ የሰራው ስለሆነ ይረዝምብኛል። ስፒን ፎር ዋች ቪዲዮ የሚለውን ትነካላችሁ። ያንን ቪዲዮ ስታዩ ቀጥታ $0.10 ይጨምርላችኋል። ቀጥታ ደግሞ ያያችሁ በሄዳችሁ ቁጥር እየጨመረ ይሄዳል ማለት ነው። ዶላራችሁና ፖይንት ሪዋርድ እየሰጣችሁ ይሄዳል ማለት ነው። እዚህ ጋር እንደምትመለከቱት ጌም እየተጫወታችሁ ትጫወታላችሁ ማለት ነው። ጌም ቀጥታ እየተጫወታችሁ ትሄዳላችሁ ማለት ነው። እዚህ ጋር ልክ አሁን አከፋፈቱ አልገባንም ካላችሁኝ እዚህ ጋር ትመጡና ጌም ፕሌይ የሚለውን ከነካችሁ በኋላ እዚህ ጋር አሁን የፕሮፋይል ምልክት አለችባትን ክሊክ ስታደርጉ ቀጥታ ያስገባችኋል ማለት ነው። እዚህ ጋር እንደምትመለከቱት እቺ ደግሞ አሁን ለምንድነው የምታገለግለን ካላችሁኝ በሳምንት ውስጥ እድልተኞችን ያወጣል። በእነዛ እድልተኞች ውስጥ እናንተ ልትሆኑ ትችላላችሁ። ስፒን ይሰጣችኋል። ልክ ያንን ስፒን ስታረጉ ምን ያደርግላችኋል መሰላችሁ? እስከ 1000 እስከ $100 ድረስ ያዘጋጃል። በእነዛ ውስጥ ሪዋርድ ማለት ሪዋርድ የሚደርሳችሁ ይችላል። እንደድላችሁ ነው። $1000 ከደረሳችሁ እንግዲህ ድላችሁ ነው። ሞክሩት ማለት ነው። አፕሊኬሽኑ ምርጥ አፕሊኬሽን ነው። እኔም ያወጣሁበት አፕሊኬሽን ነው ማለት ነው። $300 የተቀበልኩበት አፕሊኬሽን ስለሆነ ሞክሩት ማለት ነው። ምንም ነገር የለም። ቡና ቤት ቁጭ ባላችሁበት የምትሰሩት ስራ ነው ማለት ነው። እንግዲህ እንደምትመለከቱት ስራው ይሄን ይመስላል። አሁን ቪዲዮ ለማየት ከፈለጋችሁ ስፒን ሚለውን አንድ ጊዜ ክሊክ ስነኩና ስፒን ፎር ዋች ይላችኋል። ስፒን ፎር ሚለውን ክሊክ ስታደርጉ ቀጥታ ቪዲዮ የ15 ሰከንድ ቪዲዮ ታያላችሁ። ቀጥታ ስፒን ያደርግላችኋል። እስከ $1 እስከ $2 እስከ $5 ሊሰጣችሁ ይችላል። 70 ሪዋርድ 180 ሪዋርድ ሊሰጣችሁ ይችላል። እንደ እድላችሁ ማለት ነው። ይሄ ደግሞ ጌም ትጫወታላችሁ እንዳሳያችሁ እዚህ ጋር የተለያዩ አይነት ጌሞች አሉ። ምሳሌ ኳስ ምናምን ፈለጋችሁት ጌም እዚህ ጋር አለ ማለት ነው። እንደምትመለከቱት እነዚህን ጌሞች ቀጥታ የተጫወታችሁ ሪዋርዶችን ሰብስባችሁ ወደ ዶላር መቀየር ትችላላችሁ ማለት ነው። እዚህ ጋር ትመጡና ይሄ ደግሞ ያው እንዳልኳችሁ ነው እንደነገርኳችሁ ይሄ ደግሞ ልክ $10 ስትደርሱ ብራችሁን በፔፓል የምትቀበሉበት ቦታ ነው ማለት ነው። ፕሮፋይላችሁ ነው ማለት ነው። እንደምትመለከቱት ይሄውና እዚህ ጋር ጊቫዌ አላችሁ። ጊቫዌ እንደምትመለከቱት ይሄን ጊቫዌ ቀጥታ እነዚህን ስራዎች የሰራችሁ ኢንቫይት ያደረጋችሁ ጊቫዌ መቀበል ትችላላችሁ ማለት ነው ጋይስ። እንግዲህ ውድ ቤተሰቦቻችን የዛሬ ቪዲዮአችን ይሄን ይመስላል። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ መደረግ እንዳይረሳ። ሐሳብ አስተያየታችሁን እንዲሁም ደውላችሁ ላይክ፣ ሼር፣ ሰብስክራይብ መደረግ እንዳይረሳ። ባባ ይመቻችሁ። ያጀማ ወዳችኋለሁ።